ሰላም ሰላም፣ ጤና ይስጥልኝ የዋለው ዩቲዩብ ቻናል ቤተሰቦች ሁሉ መልካም። ዛሬ ቀላልና ፈጣን እንዲሁም ጣፋጭ የሆነ ፓንኬክ አሰራር የማሳያችሁ። ያው ታውቁታላችሁ በእርግጥ ግን አንዳንድ ጊዜ የሆነ ቦታ ላይ ቀምሳለሁ ፓንኬክ እና ስበላ የእንቁላሉ ጣዕም ገኖ ይወጣል። በጣም አፍ ላይ ያስታውቃል እና እኔ የምሰራው በእርግጥ ዱቄቱ የፓንኬክ ዱቄት ቢሆንም እንቁላል ባስገባበት ፒኪንግ ፓውደር ምናምን ባስገባበት እችላለሁኝ፣ ግን ያለሱም እንደሚሰራ ለማሳየት ያክል ነው። ፓንኬክን ያለ እንቁላል እና ያለ ፒኪንግ ፓውደር ቫኒላ ቢጨመርም ችግር የለውም። እኔ ግን አልጨመርኩም ቫኒላ። ብዙ በቃ በኒቴላ ስለምሰራ እራሱ ጣዕም አለው እና ብዙ ይሄ እንትኖችን አልፈለኩኝም። ያደረኩትኝ አንድ ብርጭቆ ዱቄትና በዱቄቱ ትክክል ወተት ነው ያደረኩበትና በደንብ በቃ እንደ ኬክ ነው እንትን የመታሁት ማለት ነው። በደንብ ነው የቀላቀልኩትኝ። ውፍረቱን በቂ ነው፣ እንዳያችሁት ነው። ለፓንኬክ ተመራጭ ነው እና እዛ ጋር አሁን ወደዚህ እያልኩኝ ነው መጥበሻ ሲሊንደር ላይ ለማድረግ ነው ማለት ነው። በተረፈ ግን ሰላም ናችሁ? እንኳን አደረሳችሁ ለክርስቲያን ወንድሞቼ ለሆሳዕና ክብረ በዓል እንዲሁም ደግሞ ለመድኃኒዓለም ዓመታዊ በዓል። እባካችሁ ቪዲዮን ደግሞ ላይክ፣ ሰብስክራይብ በማድረግ አበረታቱን። ለምታበረታቱ ላይክ ለምትሰጡኝም ከልብ አመሰግናለሁ። አጋጣሚ ልንገራችሁ ብዬ ምስጋና ላቀርብዬ ነው። እዚህ ጋር መጥበሻ አደረኩኝ ሲሊንደር ላይ እና ሊጡን ይመስለኛል ወደዛ ላመጣ ሄድኩኝ። ኦኬ ሶፍት ነው። ኦኬ በዚህ መልክ እንግዲህ ያደራረኩትኝ ጥንጥዬ መጥበሻው ትንሽ የተበላሸ ስለሆነ በፊት ይሄ መጥበሻ ሆኖ ራሱ ፓንኬክ ስጋግርበት ዘይት አላደርግም ራሱ ያወጣ ነበረ እና ያው ከመታጠብ ምናምን ብዛት ተበላሸና አሁን ትንሽ ዘይት ነው የማደርገው። እሱንም ደግሞ በሶፍት እንትን እለዋለሁ፣ አነሳዋለሁ እንዲህ እንትን ለማለት ያህል ነው እንጂ ብዙ አይደለም። ለመቀባት በቃ ቶሎ እንዲወጣ እንዲያስቸግረኝ ያህል ነው ማለት ነው ያደረኩት እንጂ በብሩሹ መቀባት ይችል ነበረ። ብሩሹ ግን ዘይቱን ስለማይልልኝ ነው፣ ስለማያነሳልኝ ነው እንደዚህ የቀባሁት ማለት ነው። እና በዚህ መልኩ ደግሞ ምናልባት ከስር እንዳይረጋው የሆነ ነገር ብዬ እንትን አልኩኝ። ደበላለኩና አነስ አነስ ያለ ነው ፓንኬክ እንግዲህ እንደምታውቁት። በዚህ መልኩ መጥበሻ ላይ ያደረኩ እንዴት እንደሚነፋ ምናምን በቃ ጥሩ ፓንኬክ ነው። በዛ ላይ ቀላልና በቃ ፈጣን ጣዕም አለው። እስኪ ሞክሩት፣ ትወዱታላችሁ። ኢቭን እንቁላል ራሱ ካደረጋችሁ ወይ አንድ አድርጉ ወይ ትልቁ ከሆነ የአንዱን ግማሽ ማለት ከበጠበጣችሁ በኋላ ብትቀንሱት። ምክንያቱም በተለይ ለልጆች የላንች ቦክስ ምናምን ደግሞ እንትን ይላል ራሱ ኒውቴላ ወይም ይሄ ሲራፕ ይሄ ጣፋጮች ምናምን ወይ በማር የሚበሉት እንደዛ የሚበላው እና ብዙ እንትን ባንልበት ባይነኝ ለራሴ። በዚህ መልኩ የላችሁ እንዴት እንደነፋ ያደረኩት እንግዲህ ወተት ብቻ ነው። ትንጥዬ ያው ጨው ነው ያደረኩትኝ። ጨው በሁሉ ነገር ላይ ሲገባ ጣዕሙን ያወጣዋል። ኢቭን ብታዩ እንደዚህ ራሱ ብትበሉት ደስ የሚል ጣዕም ነው ያለው። ፓንኬክ ሲደረግበት ውስጡ በስማም ንፍት ትልቅ በቃ የሆነ እንደው ምን እንደሚያክል፣ ከዛ ደግሞ ሲወጣ ደግሞ ሙሽሽ ይላል። እዚህ ጋር ኒቴላ ላደርግ ነው። እኔ ኒቴላ ብዙ ጊዜ መጥበሻው ላይ እዛው ላይ እንዳለ ነው የማደርገው፣ አያታግለኝም። ሳህን እስከማመጣ ምን እስከምል ኒቴላው ይቀልጣል። እዛው ዝም ብዬ ነው በቃ ቁጭ ቁጭ ሳደርግበት ራሱ የመሄድ ባህሪ ያለው እና ለዛ ብዬ ኒቴላውን አናቱ ላይ ነው የማደርገው እና በደንብ ነው የሚቀልጥልኝ። ለዛ ነው ቆንጆና በቃ ፈጣን፣ ጣዕሙም ጥሩ ነው። በወተት ብቻ እንደተሰራ አይደለም፣
በተረፈ አሁንም በድጋሚ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። ከልብ አመሰግናለሁኝ። እዚህ ጋር ይኸውላችሁ ሳህን አስቀምጬ ነበረና ከኔ ጋር የምትሰራዋ ልጅ ንጹህ ነውና ሳህኑን ከመቼው እንዳነሳችሁ ዞር ስል የለም። እንደገና እንደ አዲስ አምጥቼ ነው እንጂ አዘጋጅቼ ነበረ። ያው በዚህ መልኩ ፓንኬኩ ደርሷል ማለት ነው። አንድ እችኛዋን ልጨምርባት አሰብኩኝና እሷን ለብቻዋ ቆየት ብላ ሶስቱን ከጋገርኩ በኋላ ነው ጠጋ ጠጋ አድርጌ የመጣው ማለት ነው። አንደኛውን ያደረኩትኝ እና ይኸውላችሁ አንድ ብርጭቆ ስንት ፒስ እንደወጣው 8 እንደውም 9 ነበር የሚወጣው። እኔ ደርቤበት ነው በመሃል ከላይ ማለት ነው። አመሰግናለሁ።